ለምንድነው የጸሎቴ መልስ የዘገየው? አንዳንዴ እግዚአብሔር እኛ የፈለግነውን አቋራጭ መንገድ ትቶ በረጅሙና በጥምዝማዛው መንገድ እንድናልፍ ያደርገናል። ለምን ግን? ስለመዘግየት ያለኝን አመለካከት የቀየረ አንድ አስደናቂ የመጽሐፍ ቅዱስ ታሪክ ላካፍላችሁ። እስራኤላውያን ከግብጽ ባርነት ወጥተው ወደ ተስፋይቱ ምድር ከነዓን ሲጓዙ በባህር ዳርቻ የሚወስድ የ11 ቀን አጭር መንገድ ነበር። 11 ቀን ብቻ፣ ፈጣንና ቀላል አቋራጭ። ነገር ግን እግዚአብሔር በዛ መንገድ እንዲሄዱ አልፈለገም። በምትኩ ወደ ቀይ ባህርና ወደ አስፈሪው ምድረ በዳ መራቸው። የሚገርመው ግን እዚህ ጋር ነው። እግዚአብሔር እስራኤልን ከግብጽ ለማውጣት 1 ቀን ብቻ ነው የፈጀበት። ነገር ግን ግብጽን ከእስራኤል ለማውጣት 40 ዓመታት። ግብጽ ውስጥ እስራኤላውያን አንድ ማንነት ብቻ ነበራቸው፣ ባሪያዎች፣ ያረጀ፣ የተሰበረና ተስፋ የቆረጠ ማንነት። እግዚአብሔር ግን በምድረ በዳ ውስጥ አዲስ ማንነትን ሰጣቸው። የተመረጠ ርስት፣ የካህናት መንግስት፣ ቅዱስ ሕዝብ አላቸው። እግዚአብሔር ያወቃቸው በባርነታቸው ሳይሆን በልጅነታቸው ነው። ነገር ግን ይህንን አዲስ ማንነት እንዲቀበሉ በምድረ በዳ ማለፍ የግድ ያስፈልግ ነበር። እውነቱን እንነጋገር ከተባለ አሮጌውን የባርነት አስተሳሰብ ሳናስወግድ ወደ አዲሱ ምድር ብንገባ አዲሱን ሕይወታችንን በባርነት አስተሳሰብ እናበላሸዋለን። እግዚአብሔር ከኛ ጋር ያለው ጉዳይ ቦታ የመቀየር ብቻ ሳይሆን ማንነታችንን የመቀየር እንጂ። ብዙዎቻችን ለምንጸልይለት ሕይወት ዝግጁ ነኝ፣ አሁን ይገባኛል እንል ይሆናል። ግን እግዚአብሔር አሁንም በውስጣችን የሚኖረውን ግብጽ ያያል። ያደጋግመን የምንወድቅበትን ኃጢአት፣ ውስጣችን ያለውን ህመም ለመርሳት የምንደበቅባቸውን ሱሶች፣ ራሳችንን ውስጣችን ካለው ህመም ለመከላከል የፈጠርናቸውን አሉታዊ ልማዶችና አስተሳሰቦች። እነዚህን የባርነት ኮፒንግ ዘዴዎችን ሳንጥል የምንፈልገውን በረከት ቢሰጠን በረከቱ ራሱ ሸክም ይሆንብናል። ስለዚህ ምድረ በዳ የፍቅር ቀጠሮ ቦታ ነው። በትንቢተ ሆሴዕ ምዕራፍ 2 ላይ እግዚአብሔር ሲናገር እኔ አባብላታለሁ፣ ወደ ምድረ በዳም አወጣታለሁ፣ ለልቧም እነግራታለሁ ይላል። እግዚአብሔር ወደ ምድረ በዳ የሚወስደን ሊቀጣን ሳይሆን የዓለም ጫጫታ በሌለበት ሁኔታ ለልባችን በዝግታ ሊያወራን ስለፈለገ ነው። የቆሰለውን ልባችንን የሚጠግነው በዚህ ለብቻችን በምንሆንበት ምድረ በዳ ውስጥ ነው። ስለዚህ ዛሬ ምድረ በዳ በሚመስል ሁኔታ ውስጥ ካለን በታማኝነት ራሳችንን እንፈትሽ። የሙጥኝ ያልነው የባሪያ አስተሳሰብ ምንድን ነው? በልባችን ውስጥ የቀረ የግብጽ ማንነት አለ? ጌታ ሆይ ቦታዬን ከመቀየርህ በፊት ማንነቴን ቀይረው፣ ለምትሰጠኝ በረከት የሚመጥን ልብ በውስጤ ፍጠር እንበለው።